ዓለም ስለወደፊቱ እየገሰገሰች ስትወያይ ስትጫወት፣ እኛ ግን ከመድረኩ እንዳንሳተፍ ያደረገን ትልቁ ነገር እንግሊዘኛ ለመቻላችን። በዚህ ቪዲዮ እንግሊዘኛ ባለመቻላችን ብቻ እያመለጡን ያሉ 12 ወርቃማ ድሎችን እናያለን። እነዚህ ነጥቦች ካወቃችሁ በኋላ ህይወታችሁን፣ የወደፊት ዕጣችሁን፣ እድሎቻችሁ ምን ያህል እየቀሙ እንደሆነ ስታውቁ ዛሬውን እንግሊዘኛ ለመማር ትወስናላችሁ። እስከ መጨረሻው አብራችሁን ቆዩ። በ12ኛ ደረጃ የተቀመጠው the confidence power በራስ የመተማመን ኃይል ይባላል። እንግሊዘኛ በመቻላችሁ ብቻ እንደዚሁ በራስ መተማመናችሁ ይጨምራል። አስቡት እስኪ ከዚህ በፊት እንግሊዘኛ ከመቻላችሁ በፊት ማለት ነው አእምሯችሁ እንግሊዘኛን መቻል የሚያየው እንደ ትልቅ ነገር፣ እንደ ከባድ እንደማትችሉት ነገር ነበር። አሁን ግን እንግሊዘኛ መቻልን በተግባር ስታሳዩት ምን ማድረግ ይጀምራል? አእምሯችሁ አዲስ ነገር ሞክራችሁ ማሳካት እንደምትችሉ ያምናል። ይህ ኮንፊደንታችሁ በውስጣችሁ ይገነባና ከዛ በኋላ አዳዲስ ስራዎች ሲመጡ፣ አዳዲስ ማሳካት የምትፈልጓቸው ነገሮች ሲመጡ እንደሚሳካላችሁ ያምናል። ስለዚህ እንግሊዘኛ መቻላችሁ ለሌሎች የህይወት ዘርፋችሁ አስፈላጊ ነው። በራስ መተማመናችሁን ያሳድግላችኋል። ደግሞ እስኪ ያስቡት፣ በአካባቢያችሁ ጓደኞቻችሁ ጋር ብትሆኑ፣ ቤተሰቦቻችሁ ጋር እንግሊዘኛ የሚችሉ ሰዎች ስትሆኑ ምን ያህል ክብር ይሰጣችኋል? እንዴት ነው የሚያዩችሁስ? አሪፍ ቦታ ነው ለእናንተ የሚሰጣችሁ። 11ኛው the brain power የአእምሮ ኃይል ይባላል። ጅም ቤት ገብታችሁ ምን ታደርጋላችሁ? ክብደት ታነሳላችሁ አይደል? በዛ ሰዓት ዛሬ ያነሳችሁት ነገ ስትጨምሩ ጭንቻችሁ እየፈረጠመና እያደገ ይመጣል። ስለዚህ ሌሎች ክብደቶችን፣ ተለቅ ያሉ ጫናዎችን ለመቋቋም በጣም ትልቅ አቅም ይኖራል። ጭንቻችሁ ፈርጥሟላ። ስለዚህ እንግሊዘኛም ስትችሉ እንዲሁ አእምሯችሁ እየፈረጠመና እየጠነከረ ነው ይመጣል። እንደውም ሳይንቲስቶች አንድ ጥናት አድርገው ነበር። አንድ የተወለዱበትን ቋንቋ ብቻ የሚችሉ ሰዎች እና ሁለትና ከዛ በላይ የሚችሉ ማለትም እንግሊዘኛ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ችግር የለውም። በጊዜ ሂደት ውስጥ ያገኙት ነገር ምንድን ነው? ይገርማቸዋል። ሁለትና ከዛ በላይ ቋንቋ የተማሩ እና የሚችሉ ሰዎች የማስታወስ ችሎታቸው፣ ችግሮችን የመፍታት አቅማቸው፣ ኢቭን ከእድሜ ጋር ተያይዞ የሚመጣ የአእምሮ ችግር አለ አይደል? ያ ሁላ የመከላከል አቅማቸው በጣም እንዳደገና አእምሯቸው ጥሩ ጡንቻ እንደነበረው አረጋግጠዋል። አያችሁ፣ እንግሊዘኛ መቻል ለአእምሯችሁ ጤንነት እየጠቀመ ነው ማለት ነው። ግን በዚህ ያበቃም። ወደ 10ኛው ሚስድ ቢዝነስ ኦፖርቹኒቲ የንግድ ድሎችን ማጣት። እንደሚታወቀው የዓለም የንግድ ቋንቋ እንግሊዘኛ ነው። እንግሊዘኛ ካልቻላችሁ ከውጭ ሀገር ነጋዴዎች ጋር ከድርጅቶችም ጋር ሊሆን ይችላል ለመግባባት የግድ ምን ያስፈልጋቸዋል? አስተርጓሚ ያስፈልጋቸዋል። አስተርጓሚ ደግሞ ልክ እንደናንተ የልባችሁን አድርሶ ላይ ይናገር ይችላል። ይህ ማለት ትርፋማ ሊያደርጋችሁ የነበረው ውል ሳትፈራረሙ ትቀራላችሁ ማለት ነው ባለመግባባት ምክንያት። ስለዚህ በቢዝነስ ላይ ወይም በገንዘብ ላይ እየቀለዳችሁ ነው ማለት ነው። ኢቭን በአስተርጓሚ ብትፈራረሙ ራሱ ከእናንተ አስተርጓሚ የሚፈልገው የሚወስደው ነገር አለ። በነፃ ይሰራላችሁም አይደል? 9ኛ ሊሚትድ አክሰስ ቱ ኖሌጅ እውቀት ካለበት ምንጭ የማግኘት እጥረት ያጋጥመናል። እንደሚታወቀው በዓለም ላይ አዳዲስ የሆኑ ጥናቶች፣ የቴክኖሎጂ ውጤቶች መረጃቸው መጀመሪያ የሚደርስ በእንግሊዘኛ ነው። እኛ ደግሞ እንግሊዘኛ ስለማንችል ከሌላ ሰው የግድ ተተርጉሞ እስከሚመጣልን መጠበቅ አለብን ማለት ነው። አዲስ ትርፋማ የሚያደርገን ስራ ቢመጣ እንኳን ያንን ሀገራችን ላይ ሰርተን ለመለወጥ ብንፈልግ ተተርጉሞ ገና ከሰዎች አይተን መረጃው ሲደርሰን ነው የምንሞክረው። ነገር ግን በዛ ሰዓት እንደናንተ ብዙ ሰዎች መሞከር ይጀምራሉ። ኮምፒቲሽን ይበዛበታል፣ መፎካከር ይከብዳቸዋል። 8ኛው ስትራግል ዊዝ ኢንተርናሽናል ኒውስ ዓለም አቀፍ ከሆኑ ዜናዎች መገለል ነው። ይሄ የታወቀ ነገር ነው። ኢኮኖሚ ወዴት እየሄደ ነው? በዓለም ምን እየተከናወነ ነው? ምን እየተካሄደ ነው ስለሚለው ነገር እናንተ ምንም አታውቁ። ገና ለገና በሌላ ተተርጉሞ አንዱ ሌላ ይላል፣ ሌላው ሌላ ይላል። ተዛብቶ ነው መረጃ የሚደርሳችሁ። የምትወዱ ስፖርት ከሆነ ስለ ስፖርት ቢወራ፣ አዳዲስ ፊልሞች ቢወጡ፣ አዳዲስ የስራ ዕድሎች ቢመጡ፣ እነዚህ ሁሉ በምንድን ነው የሚወጡ? በእንግሊዘኛ ነው። ስለዚህ ወደ ኋላ እየቀረን ነው ማለት ነው። 7ኛው ዲፊካልቲ ኢን ሃየር ኤጁኬሽን ከፍተኛ ትምህርት ላይ ለመሳተፍ ይከብደናል ማለት ነው። በዓለም ላይ ታዋቂ የሆኑ ትምህርቶች የሚሰጡት በእንግሊዘኛ ነው። ነፃ የትምህርት ዕድል ማግኘት ብትፈልጉ እንግሊዘኛ ካልቻላችሁ ተምራችሁ የመለወጥ የማደግ ህልማችሁ ወደ ኋላ ቀረ ማለት ነው። ኢቭን እኛ ጋር ራሱ እኮ ከ7ኛ ክፍል ጀምሮ እንግሊዘኛ እየሆነ ይመጣል። ቀስ በቀስ ሙሉ በሙሉ በእንግሊዘኛ የሚሆንበት ደረጃ አለ። ስለዚህ እንግሊዘኛ መቻል ለተማሪ ራሱ ምን ያህል አስፈላጊ እንደሆነ መረዳት ምንም አይከብድ ነገር ነው። 6ኛ ላይ ደርሰናል። ሌክ ኦፍ ዲጂታል ሊትሬሲ የዲጂታል እውቀት ውስንነት። አሁን ላይ ከኢንተርኔት ጀምሮ ሶሻል ሚዲያ ላይ ኦንላይን የሆኑ ተግባሮች ላይ አገልግሎቱ የሚዳረሰው በእንግሊዘኛ ነው። እንግሊዘኛ አልቻላችሁ ማለት ከቴክኖሎጂ ወደ ኋላ እየቀራችሁ ነው ማለት ነው። እንግዲህ ኢትዮጵያ ላይ ባለው ሁኔታ ስራ ከባድ ነው፣ ግን በኦንላይን ላይ ተሳትፋችሁ ብዙዎች የተለወጣሉ። በኦንላይን ስራዎች ላይ ተሳትፋችሁ ራሳችሁን መቀየር ብትፈልጉ እንግሊዘኛ መቻል አለባችሁ። 5ኛ ካሪየር ግሮስ የስራ እድገት። አሁን ላይ ኢንተርናሽናል የሆኑ ድርጅቶች የሚሆኑ የቴክኖሎጂ ኩባንያዎች ጥሩ ደሞዝ እየተከፈላቸው ያሉ ሰዎች እንግሊዘኛ የሚችሉ ናቸው።
እንግሊዘኛ ካልቻላችሁ ግን ያላችሁን ስራ ኢቭን መግባቱ አንድ ጊዜ ከባድ ነው። ነገር ግን ባላችሁበት ትንሽ ቦታ ላይ ራሱ ከፍ ለማለት እኛ ሀገር ጨምሮ ማለት ነው ካላችሁበት ደረጃ ከፍ ለማለት ለመሻሻል ብትፈልጉ እንግሊዘኛ በደንብ መቻል አለባችሁ። ፈተናዎቹ ራሱ በእንግሊዘኛ ነው የሚሰጣችሁ አይደል? ስለዚህ ራሳችሁን ለመሻሻል ከፈለጋችሁ ካላችሁበት እንግሊዘኛ መቻል በጣም አስፈላጊ ነው። በአራተኛ ደረጃ የተቀመጠው ፑር ኮሚኒኬሽን ዊዝ ፎሬን ቱሪስትስ፣ ከውጭ ቱሪስቶች ጋር መግባባት አለመቻል። እንደሚታወቀው ሀገራችን የቱሪስት መስህብ ሀገር ናት። ነገር ግን ቱሪስቶች መጥተው የኛን ሀገር ባህል፣ ቅርስ፣ ወጋችን ለማየት ሲፈልጉ እኛ ግን በእንግሊዘኛ መግባባት ስለማንችል ያለንን ውብ ነገር ማሳየትና መግለጽ አንችልም። ኢቭን ሀገሪቷ ራሱ በዘርፉ ልታገኙ የምትችለውን ኢኮኖሚ ታጣለች ማለት ነው። ይሄ በአራተኛ ደረጃ ተቀምጧል። ሶስተኛ ኢናቢሊቲ ቱ ፎሎ ኢንተርናሽናል ትሬንድስ፣ ዓለም አቀፍ የሆኑ ትሬንዶችን ወይም አዝማሚያዎችን መከተል አለመቻል። እንደምታውቁት ፋሽን በሉት አዳዲስ ቴክኖሎጂዎች፣ አዳዲስ የአሰራር ዘይቤዎች ሁሉ የሚለቀቁት መጀመሪያ በእንግሊዘኛ ነው። ከዛ እያለ ቋንቋ ተተርጉሞ ነው ወደኛ የሚደርሰን። ይህ ደግሞ በቢዝነስ ራሱ ብታስቡት አዲስ ቢዝነስ ቢመጣ እኛ በቶሎ ብንጀምረው ትርፋማ ልንሆንበት እንችል ነበር። ነገር ግን ቆይተን ስለሰማነው ተፎካካሪዎቻችን ይበዛሉ፣ በትርፉኛም ስኬታማ መሆን አንችልም ማለት ነው። በሶስተኛ ደረጃ ተቀምጧል። በሁለተኛ ደረጃ የተቀመጠው ሊሚትድ አክሰስ ቱ ኢንተርናሽናል ጃብስ፣ ዓለም አቀፍ የስራ እድላችንም ዝግ ይሆናል። ስራ ብትፈልጉ እንግሊዘኛ ካልቻላችሁ የስራ እድላችን እዚሁ ሀገር ውስጥ ብቻ ነው የሚወሰነው። እንግሊዘኛ ቻላችሁ ማለት ግን ዓለም አቀፍ ያሉ የስራ እድሎችን ማግኘት ትችላላችሁ። እንግሊዘኛ በመቻላችሁ ምክንያት የተለያዩ እውቀቶች፣ የተሻለ ስኪሎች ማዳበር በቀላሉ ስለምትችሉ በፈለጋችሁት ሀገር ሄዳችሁ መስራት ትችላላችሁ። ራሳችሁን መቀየር፣ ቤተሰባችሁን መቀየር ትችላላችሁ። ስለዚህ በሁለተኛ ደረጃ የተቀመጠው ከስራ ጋር የተያያዘ ነው። እሺ በአንደኛ ደረጃ የተቀመጠው ምንድን ነው? በአንደኛ ደረጃ የተቀመጠው losing a bright future for the next generation፣ የልጆቻችንን ብሩህ ተስፋ ማጨለም ተብሏል። እኛ እንግሊዘኛ ሳንችል እንዴት ነው ለልጆቻችን የእንግሊዘኛ ጠቀሜታና አስፈላጊነት ልናስረዳቸው የምንችለው? እንደሚታወቀው ልጆች እኛ ከምንነግራቸው ነገር ይልቅ የበለጠ የሚያምኑት እያደረግን የምናሳያቸውን ነገሮች ነው። እኛ እንግሊዘኛ እንደማንችል ካዩ እነሱም ለመቻል ጥረት ያደርጉ እንደ ትልቅ ነገር ያዩት። ምክንያቱም ለልጆች ትልቁ መሪ ወላጆች ናቸው። ኢቭን ወላጅ ባትሆኑ ታናናሽ እህቶች፣ ወንድሞች ይኖራቸዋል። እነሱም እናንተን እያዩ ይከተላሉ። ይህ በአንደኛ ደረጃ የተቀመጠበት ምክንያት ጉዳቱ ለልጆቻችን ለተናናሾቻችን ብቻ ሳይሆን ለሀገርም የሚፈጠሩ ትውልዶችን እድላቸውን፣ ተስፋቸውን ማጨለም ነው በማለት ነው። ጥናቱ በዚህ መልክ ያጠቃልላል። እንግሊዘኛ መቻል እንዲሁ አንድ ትምህርት ተምረን የምንጥለው ነገር አይደለም። ኮንፊደንሳችን የሚገነባልን፣ ለአእምሯችን ጤንነት የሚረዳን፣ ገቢያችንን የሚያሳድግልን፣ ህይወታችንን የሚቀይርን ነገር ስለሆነ ለመማር እያሰባችሁ ከሆነ ዛሬውኑ ጀምሩ። መቼም ቢሆን ለመማር አይረፍድም። ጀምራችሁም ከሆነ ይበልጡኑ በርቱ እንላለን። የነገ ስኬታችን የሚጀምረው ዛሬውኑ ነው። ቪዲዮ ጠቃሚ ነው ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። አስተያየት ካላችሁ ኮሜንት ላይ ጻፉልን። ቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ሁኑ።